ሰላም አሜን ነኝ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ የምናየው መሰረታዊ ፎቶሾፕ ትምህርት ነው። አንድ በአንድ ፎቶሾፕ ላይ ያሉ ቱሎች ጥቅማቸው ምንነታቸውን አንድ በአንድ የምናየው ይሆናል። ቀጥታ ወደ ቪዲዮ እንግባ። ኦኬ በመጀመሪያ ደረጃ ወርክ ስፔሳችንን ኢሴንሻል ላይ እናደርጋለን። ያው ለመጀመሪያ የሚመከረው ይሄኛው ነው። እንጀምር። ፈርስት ኦፍ ኦል መጀመሪያ ላይ ሙቭ ቱልን ነው የምናገኘው። ሙቭ ቱል ጥቅሙ ምንድነው? አንድ ኦብጀክቶችን ወይም ደግሞ ሴሌክት ያደርግናቸውን ሴሌክሽኖችን ሙቭ የምናደርግበት ነው። አሁን አንሎክ እናደርገውና ሌየራችንን ሙቭ ማድረግ እንችላለን ማለት ነው። የፈለግነውን ኦብጀክት ሙቭ ማድረግ እንችላለን። እዛው ሙቭ ውስጥ አርትቦርድ ቱል እናገኛለን። እስከፈለግነው ድረስ ድራግ እናደርግና እንመርጥለታለን። አርትቦርድ መጨመር ከፈለግን አድ ምልክትን እየነካን መጨመር እንችላለን ማለት አርትቦርድ ማለት ነው። በአንድ ፎቶሾፕ ዶክመንት ላይ የተለያዩ ዲዛይኖችን መስራት እንችላለን ማለት ነው። አንድ ፎቶሾፕ ኤስዲ ያለን የተለያዩ ዲዛይኖችን መስራት እንችላለን ማለት ነው። እዚህ ጋር አርትቦርድ ብሎ ከፋፍሏቸው አስቀምጣቸዋል ማለት ነው። እንደዚህ መጠቀም እንችላለን። ኦኬ አንዱን አድርገው። ኦኬ በመቀጠል ሬክታንግል ማርኪንግ ቱል፣ ኤሊፕቲካል ማርኪንግ ቱል፣ ሲንግል ሮ ማርኪንግ ቱል እና ሲንግል ኮለም ማርኪንግ ቱል እናገኛለን። አንድ በአንድ እንያቸው። ሬክታንጉላር ማርኪንግ ቱል ማለት ለሴሌክሽን የምንጠቀምበት ነው። ሴሌክት አድርጌያለሁ። እዚህ ጋር የተለያዩ ኦፕሽኖችን መጠቀም እንችላለን። ኮፒ ማድረግ እንችላለን፣ ከት ማድረግ እንችላለን፣ ወይም ደግሞ አዲስ ሌየር መስራት እንችላለን ማለት ነው። ኦኬ ኮፒ አድርገን ነው አዲስ ሌየር ሰርቶልናል እዚህ ጋር እንደምትመለከቱት። ኦኬ ሙቭ እናድርገው። እንደምታዩት ያንቀሳቀስኩት ነው። ኮፒ አድርጌዋለሁ ማለት ነው በሬክታንግል ማርኪንግ ቱል ሴሌክት አድርጌ። ኦኬ ኤሊፕቲካል ማርኪንግ ቱል ደግሞ የሬክታንግል ማርኪንግ ቱል ተመሳሳይ ሆኖ የሚለያዩት በሼፕ ብቻ ነው። ይሄኛው ሰርክል ያኛው ደግሞ ሬክታንግል ነው። ይሄም እንደዛኛው ከት ኮፒ ከታርጌ ላሳያችሁ። ከት ማድረግ እንችላለን፣ ኮፒ ማድረግ እንችላለን ማለት ነው። ኦኬ ሲንግል ሮ ማርኪንግ ቱል ደግሞ ሴሌክት የሚያደርግልን አንድ ፒክሰልን ነው። አንድ እንደምታዩት ዙም እያደረኩኝ ነው። አንድ አባ ፒክሰል ነው ሴሌክት ያደርጋልን ማለት ነው። ኦኬ ዲሴሌክት እናደርጋለን። ሲንግል ኮለምንም የዛው ተመሳሳይ ሆኖ ኮለምን ነው ሴሌክት የሚያደርግልን። እንደምትመለከቱት አንዷን ፒክሰል ለይቶ ነው ሴሌክት ያደርጋልን ማለት ነው። በመቀጠል ላሶ ቱል ነው። ላሶ ቱልም ሴሌክሽን ቱል ሆኖ ፍሪ ሃንድድ ነው። ይሄ ማለት እኛ በራሳችን የፈለግነውን ሴሌክት ማድረግ እንችላለን ድራው ያደርግም ማለት ነው። ኮፒ ማድረግ እንችላለን፣ ከት ማድረግ እንችላለን፣ ኦር ደግሞ ብረሽ ተጠቅመን እዛ ሴሌክት ያደርግነው ቦታ የፈለግነውን ነገር መቀባት እንችላለን ላይክ ዚስ ማለት ነው። ኦኬ ፖሊጎናል ላሶ ቱልን ደግሞ እንመልከት። ፖሊጎናል ላሶ ቱልም ፍሪ ሃንድድ ሆኖ የሚለየው ምንድነው? አንከር ፖይንቶች አሉት። እኛ ሴሌክት የምናደርግለት ቦታ ያቆምና ከዛ በኋላ ሌላ ላይን እንድንሰራ ነው የሚያደርገን ማለት ነው። ፎቶ ባክግራውንድ ስንሰራ ምናምን ለሴሌክሽን ይጠቅመናል። ኦኬ ቀጣይ ማግኔቲክ ነው። ይሄ ከሁሉም ትንሽ ለየት ይላል። ኤጆችን ነው። ይሄ ደግሞ ኤጆችን እየፈለገ ነው ራሱ የሚመርጥልን ማለት ነው። አሁን እንደምታዩት በተራራው ጋር ራሴን እየወሰድኩት ያለውት እሱ ግን ሴሌክት ያደርጋልኝ ነው ማለት ነው። ኦብጀክቶችን እየለየ it is based on color or ደግሞ ኮንትራስት ማለት እንችላለን። በዚህ መልኩ ሴሌክት ያደርግልናል ማለት ነው። ኦኬ ቀጣይ ሴሌክሽን ኦብጀክት ሴሌክሽን ቱል፣ ኩዊክ ሴሌክሽን ቱል እና ማጂክ ዋንድ ቱል ነው የምናየው። ኦብጀክት ሴሌክሽን ቱል ምንድነው? አንድ የፈለግነው ቦታ ከላይ ያሉትን መጠቀም ካልፈለግን በሌላ መንገድ ማድረግ ከፈለግን ኦብጀክት ሴሌክት እንዲያደርግልን ማዘዝ ነው ማለት ነው። እዚህ ጋር ድራግ ላድርግለት ኦብጀክቶችን ሴሌክት እንዲያደርግልኝ። ኦብጀክት ሴሌክሽን ቱል ኮንትራስት እና ከለር ኢንፎርሜሽን ዲቴክት ያደርግልናል ማለት ነው። እንደምትመለከቱት ኦብጀክቶችን ሴሌክት አድርጓል።
እዚህ ጋር ያለውን ዲሴሌክት ማድረግ እንችላለን። ወደ ኋላ እንመለስና ላሶ ቱል ተጠቅመን እዚህ ጋር ያለችውን ከሌየር ላይ ሰብስትራክት ማድረግ ነው ማለት ነው። ሴሌክት የተደረገውን እዚህ ማንፈልገውን ቦታ እናከብለታለን። ዲሴሌክት አደረጋቸው ማለት ነው። ኦብጀክታችን ብቻ ሴሌክት ሆኖ ተቀምጧል። የፈለግነውን ስራ መስራት እንችላለን ማለት ነው። ኦኬ በመቀጠል ኩዊክ ሴሌክሽን ቱል ነው። ኦኬ ኩዊክ ሴሌክሽን ቱል ደግሞ ኤጆችን እየፈለገ ራሱ አንድ በመረጥንለት ቦታ ላይ ሴሌክት ያደርጋል ማለት ነው። ከኦብጀክት ሴሌክሽን ቱል ትንሽ የሚለየው ኦብጀክት ሴሌክሽን ቱል ኦብጀክቶችን አንድ ላይ ሰብስቦ ነው ሴሌክት የሚያደርግልን። ኩዊክ ሴሌክሽን ደግሞ እኛ የመረጥንለትን ቤዝድ ኦን ከለር ሴሌክት ያደርግልናል ማለት ነው። ኦኬ ማጂክ ዋንድ ቱል ደግሞ ምንድነው? ሲሚላር ከለሮችን ነው ሴሌክት የሚያደርግልን። አንዴ ስንነካ ተመሳሳይ ከለር ያላቸውን ሴሌክት አድርጎልናል ማለት ነው። እንደምታዩት እዚህ ጋር ትንሽ ይለያሉ የሚላቸውን ከለሮች አስቀርቷቸዋል። ሲሚላር ከለሮችን ሴሌክት አድርጓል። ኦኬ ቶለራንስ ጨምረን ነው ቶለራንስ 100 ኦር ሰምቲንግ እናደርገውና ዲሴሌክት እናድርግ። ኦኬ ዲሴሌክት ቶለራንሱን ስለጨመር ነው ከለሮቹንም ሴሌክት የሚያደርገውን ሴሌክት ሲሚላር ከለሮችን ጨምሯቸዋል ማለት ነው። ኦኬ በመቀጠል ክሮፕ ቱል ነው የምናገኘው። ክሮፕ ቱል ኢሜጅን ሪሳይዝ ለማድረግ በፈለግነው መጠን ለማድረግ ለማስፋት ለማጥበብ መጠቀም እንችላለን ማለት ነው ክሮፕ ቱልን። ኦኬ ከፈለግን እዚህ ጋር ሳይዞች አሉ 1 by 1 ስኩዌር አለ የተለያዩ ፍሮንት ኢሜጅ ሳይዞችም አሉ እነሱን መርጠን ሴሌክት ማድረግ እንችላለን ማለት ነው። ኦኬ በመቀጠል የምናገኘው ፐርስፔክቲቭ ክሮፕ ቱል ነው። ኦኬ እንምረጥለት። ፐርስፔክቲቭን በመጠቀም ሴሌክት የሚያደርግልን ነው ማለት ነው። ኦኬ እኔ በመረጥኩለት በፐርስፔክቲቭ ትንሽ አንግሉን ቀይሮት ክሮፕ አድርጎልናል ማለት ነው። ኦኬ ስላይስ ቱል ደግሞ ለዌብ ዲዛይን የምንጠቀምበት ነው። ኦኬ ኦር ደግሞ ፐዝሎችን ለመስራት የምንጠቀምበት ቱል ነው። ስላይስ ሴሌክት ቱል ደግሞ የሰራነውን ስላይስ ሴሌክት ለማድረግ ለማንቀሳቀስ የምንጠቀምበት ቱል ነው ማለት ነው። ኦኬ አንዱን እንበል። ኦኬ በመቀጠል የምናገኘው አይድሮፐር ቱል ነው። አይድሮፐር ቱል ጥቅሙ ምንድነው? ሴሌክት ከለሮችን ያደርግልናል ማለት ነው። ከዛ ወደ ከለር ፓሌታችን ያስገባልናል። አሁን እዚህ ጋር እንደምትመለከቱት ከለሮችን እያየው ነው። ከለር ፓሌታችን ላይ ከለሮችን እየመረጠልን ነው እሱ ማለት ነው። የፈለግነውን ከለር እንደዚህ አድርገን ከፎቶዎች ላይ መምረጥ እንችላለን ማለት ነው። ኦኬ በመቀጠል የምናገኘው ከለር ሳምፕለር ቱል ነው። ኦኬ የፈለግነው ከለር ላይ ሴሌክት አድርገን ስለ ከለሩ እዚህ ጋር ኢንፎርሜሽን ማግኘት እንችላለን ማለት ነው። ማየት ከፈለግን ሙሉ ኢንፎርሜሽን ያስቀምጥልናል ማለት ነው። ይሄው ላይታችሁ አስቀምጣቸዋል ሴሌክት ያደረኳቸውን ከለሮች ማለት ነው። ኦኬ በመቀጠል ሩለር ቱል ነው የምናገኘው። ሩለር ቱል ጥቅሙ ምንድነው? ለሜዠርመንት ነው። አሁን ለምሳሌ ከዚህ ጫፍ እስከዚህ ጫፍ ርቀቱ ምን ያህል እንደሆነ ማየት እንችላለን ማለት ነው። እዚህ ጋር እንደምታዩት አስቀምጦልናል ማለት ነው። 776 ፒክሰሎች አሉ ማለት ነው። በፒክሰል ነው የሚለካልን። በመቀጠል ኖት ቱል ነው። የፈለግነው ቦታ ላይ ፒኤስዲውን ሴቭ ካደረግን በኋላ ሌላ ሰው እንዲጠቀምበት ከፈለግን ወይም ደግሞ ፒኤስዲውን ልከን እንዲስተካከል የምንፈልገው ከሆነ ኖት ማስቀመጥ እንችላለን ማለት ነው። ለምሳሌ ሪሙቭ ዲስ ጋይ ብለን ሴቭ አደረግንለት ማለት ነው። ሌላ ፒኤስዲ ለሰው ከላክን እንዲጠቀመው ከላክንለት ይሄንን ያየዋል ማለት ነው። ስለዚህ ምን ለማለት እንደፈለግን በኖት ቱል ማስቀመጥ እንችላለን ማለት ነው። ኦኬ በመቀጠል ካውንት ቱል እናገኛለን። ካውንት ቱል ደግሞ ጥቅሙ ምንድነው? በአንድ ፎቶ ላይ ቁጥሮችን ለመጻፍ ለማስቀመጥ ይጠቅመናል ማለት ነው። አሁን ለምሳሌ ኦኬ ከለር አጀስት እናድርግለት። ምን አይነት ከለር? ኦኬ ሬድ ልምረጥለት። ኦኬ ማርከር ሳይዝ 1 ቁጥር 2 3
ጀስት ራሱ ነው ማለት ነው ቁጥሮችን የሚሰጥልን ለኦብጀክቶች የፈለግነውን ቁጥር መምረጥ እንችላለን ማለት ነው ኦኬ በመቀጠል የምናገኘው ስፖት ሂሊንግ ብረሽ ቱል ነው የዚህ ጥቅሙ ደግሞ ምንድነው ከፎቶ ላይ ማንፈልጋቸው የተለያዩ ብሌሚሾች ወይም ደግሞ አንዳንድ የሚረብሹ ነገሮች ወይም ደግሞ ማንፈልጋቸው ነገሮች ምናስወግድበት ነው ለምሳሌ እዚህ ጋር ያለውን ሰውዬ ማስወጣት ከፈለኩ ላይ ብረሽ አድርግበታለሁ ሪሙቭ ሆነ ማለት ነው ለዚህ ልንጠቀምበት እንችላለን ኦኬ ሂሊንግ ብረሽ ቱል ደግሞ ኤልቲ ነክተን ቦታን መርጥለታለን ከዛ እዚህ ኦብጀክት ላይ የዛን ቦታ መቀባት ማለት ነው በዛኛው ቦታ ተመስርቶ ያን ኦብጀክት ያጠፋልናል ማለት ነው ኦኬ በመቀጠል ፓች ቱል ነው ፓች ቱልም ጀስት እንደዛው ነው በሴሌክሽን ነው ሁለት አይነት አማራጮች አሉን ሶርስ ወይም ደግሞ ዴስቲኔሽን ሶርስ ላይ ያርገን ሞክረው ሴሌክት ካረግን በኋላ ሴሌክሽኑን ሌላ ቦታ በመውሰድ መተካት እንችላለን ማለት ነው የፈለግነውን ፎቶ መተካት እንችላለን ማለት ነው ኦኬ ዴስቲኔሽን ደግሞ እንመልከት ዴስቲኔሽን ደግሞ ራሱን ኦብጀክቱን ኮፒ አድርገን ሌላ ቦታ ለማስቀመጥ ይረዳናል ማለት ነው ላይክ ዚስ ማለት ነው ፐርፌክት ባይሆንም አሪፍ አድርጎልናል በመቀጠል የምናገኘው ኮንቴንት አዌር ቱል ነው ሙቭ እና ሪፕሌስ ነው የሚሰራልን እሱ ደግሞ እዚሁ ቦታ ላይ እንሞክራት እኛ እዚህ ጋር ሙቭ እና ሪፕሌስ ማለት ነው ሙቭ አድርገን ሪፕሌስ አድርገን ሌላ ቦታ ማለት ነው እንደምትመለከቱት ኦኬ እሺ እንመለስ በመቀጠል ሬድ አይ ቱል ነው አብዛኛውን ጊዜ ፎቶ በመነሳበት ጊዜ ከረቲና ጋር የሚመጣ ሪፍሌክሽን አለ አብዛኛውን ጊዜ አጋጥማችሁ ከሆነ ፎቶ በመነሳበት ሰዓት አይናችን ቀይ የሚሆንበት ጊዜ አለ ልክ እንደዚህ አይነት ፎቶ ሲኖር በቀላል ምንም ሳንጠቀም ጀስት ሬድ አይ ቱልን በመጠቀም በፎቶሾፕ ሪሙቭ ማድረግ እንችላለን ማለት ነው እንደምትመለከቱት አይኗ ላይ ያለውን ሬድ ላይት አስወግደናል ማለት ነው ኦኬ እሺ በመቀጠል የምናገኘው ብረሽ ቱል ነው ብረሽ ቱል አንድ ፎቶ ላይ ወይም ደግሞ ማንኛውም ኦብጀክት ላይ የፈለግነውን አይነት ነገር ብረሽ ለማድረግ እንጠቀምበታለን ማለት ነው ስዕል ለምሳሌ አብዛኛውን ጊዜ ዲጂታል አርቲስቶች ናቸው የሚጠቀሙት መጠቀም እንችላለን ማለት ነው ፔንሲል ቱልም የዛው አይነት ሆኖ በቀጭኑ የሚጽፍልን ማለት ነው just in the form of pencil ሌላ ከለር ሪፕሌስመንት ቱል ነው ኦኬ ሌላ ኢሜጅ ላይ እንሂድና እንመልከት ሳይዝ እንጨምርለት ከለር ሬድ መርጬለታለሁ እንደምታዩት እንግዲህ ከለር ሪፕሌስ ያደርጋልኝ ነው ማለት ነው በመረጥኩለት ከለር አማካኝነት ከለር ሪፕሌስ ያደርግልኛል ማለት ነው የከለር ሪፕሌስመንት ጥቅሙ ይሄ ነው ማለት ነው ኦኬ በመቀጠል እሺ በመቀጠል ሚክሰር ብረሽ እናያለን ሚክሰር ብረሽ ደግሞ ጥቅሙ ምንድነው የተለያዩ ከለሮችን ወይም ደግሞ ኦብጀክቶች ላይ ያሉ ከለሮችን ሚክስ የምናደርግበት ቱል ነው ኦኬ ከለር እንምረጥለት ሬድ መርጬለታለሁ ሳይዝ እንጨምር ሁለቱን ከለር ሚክስ ያደርግልናል ማለት ነው እንደምትመለከቱት በጣም የሚጠቅመን ቱል ነው እሺ በመቀጠል የምናየው ክሎን ስታምፕ ቱል ነው ክሎን ስታምፕ ቱልም ኤልቲ ነክተን ይሄ ሴሌክት ካደረግን በኋላ እዚሁ ጋር ራሱ ነው ሪፕሌስ ማድረግ ከፈለግን እንስልለታለን ማለት ነው እንደዚህ አድርገው ያወጣልናል ፓተርን ስታምፕ ቱል ደግሞ ምንለው
ኦኬ ፓተርን ስታምፕ ቱል ደግሞ ፓተርኖችን እንድንቀባ ማለት ነው አንድ ፎቶ ላይ ያስችለናል የተለያየ ፓተርን የራሳችንን ማስገባት እንችላለን እዚህ ላይም የፎቶሾፕ የራሱ የሆኑ ፓተርኖች አሉ እነሱን መጠቀም እንችላለን ማለት ነው በመቀጠል አርቲስትሪ ብረሽ ቱል እናገኛለን አርቲስትሪ ብረሽ ቱል ደግሞ ለምሳሌ አሁን እዚህ ጋር ሂሊንግ ቱልን ተጠቅመን ኦር ስፖት ሂሊንግ ቱልን ተጠቅመን እነዚህ ምስሎች ከዚህ ጋር ካጠፋን ኦኬ ካጠፋን ሂስትሪ ብረሽ ቱል ምንድነው የሚያደርግልን መመለስ እንችላለን ማለት ነው የቀባነውን ብሩሽ ያን ቦታ ስህተት ካለብን እንደው ማስተካከል ከፈለግን መልሰን ማስተካከል እንችላለን ማለት ነው እንደምትመለከቱት አጥፍቼው የነበረውን አስተካክያለሁ ማለት ነው በመቀጠል የምናገኘው አርቲስትሪ ብረሽ ቱል ነው አርቲስትሪ ብረሽ ቱል እዚህ ጋር የተለያዩ ኦፕሽኖች አሉን እነሱን ተጠቅመን ለዲጂታል ፔንት ኦር የፈለግነው መጠቀም ይችላል እኔ ዳመር ይጨለታለሁ እንደምትመለከቱት እንግዲህ ባለፍኩበት ከለር ልክ ያረጋ ስታይላይዝ በሆነ መልኩ እየሳለልኝ ነው ማለት ነው ለዲጂታል አርቲስቶች በጣም የሚጠቀሙት ቱል ነው ቀጣይ የምናየው ኢሬሰር ቱል ነው አንሎክ እናደርጋለን አዲስ ሌየር እንስራለት ኦኬ ኢሬሰር ቱል ምን ተጠቀምበት ኢሬስ ለማድረግ ነው የፈለግነው ነገር ዊዛውት ሴሌክሽን ፍሪ ሃንድድ ማጥፋት እንችላለን ማለት ነው እሺ በመቀጠል ባክግራውንድ ኢሬሲንግ ቱል እናያለን ባክግራውንድ ኢሬሲንግ ቱል ደግሞ ባክግራውንድን ኢሬስ የምናደርግበት ማለት ነው ምንም ሴሌክት ሳናደርግ ከለሮችንና ኮንትራስቶችን ሪኮግናይዝ በማድረግ ራሱ ባክግራውንድን ያጠፋልናል እንደምታዩት እንግዲህ ከዚህ ከሎጎ ላይ ዋይት ባክግራውንድ ሪሙቭ እያደረኩለት ነው ማለት ነው እንደዚህ በማድረግ ባክግራውንድ ማጥፋት እንችላለን ማለት ነው እሺ በመቀጠል የምናገኘው ማጂክ ኢሬሰር ቱል ነው ማጂክ ኢሬሰር ቱል ልክ እንደቀደም እንዳሳየዋችሁ ማጂክ ዋንድ ቱል ተመሳሳይ ነው ተመሳሳይ ከለር ያላቸው ነገሮች የሚያጠፋልን ማለት ነው ራሱ ሪኮግናይዝ በማድረግ ያጠፋልናል ኦር ከዚህ ፎቶ ላይ ባክግራውንድ ማጥፋት ከፈለግን አጥፍቶልናል ማለት ነው በዚህ መልኩ መጠቀም እንችላለን እሺ በመቀጠል ግራዲየንት ቱል እናገኛለን ከላይ እንደምትመለከቱት ግራዲየንታችን ብላክ ኤንድ ዋይት ነው አዲስ ሌየር እንሰራና ከላይ ወደ ታች ግራዲየንት እንሰራለን በመቀጠል መልቲፕላይ ሚሊዮን እንከዋለን ኦፓሲቲ እንቀንሳለን ፎቶግራፈሮች አብዛኛውን ጊዜ ይጠቀሙታል ጨለም ያለ ኢፌክት መስራት እንችላለን ማለት ነው በግራዲየንት ቱል ኦኬ እንውጣ ከግራዲየንት ቱል በመቀጠል ፔንት በኬት ቱል እናገኛለን ፔንት በኬት ቱል ደግሞ ባክግራውንድ ከለር ለመቀየር ወይም ደግሞ የማንኛውንም የፈለግነውን ከለር ለመቀየር ተጠቅመናል ማለት ነው ኦኬ የሎ ልጠቀም ባክግራውንድ የሎ ማድረግ ከፈለኩ መንካት ብቻ ነው እነዚህን ሴሌክት ያሉን ቦታዎች አሉ በመንካት ከለሮቹን ማስተካከል እንችላለን ማለት ነው እንደምትመለከቱት ሎጎ ላይ አፕላይ ያደረኩት ነው በዚህ በመጠቀም በፔንት በኬት ቱል የፈለግነውን ከለር መቀባት እንችላለን ማለት ነው 3D ማቴሪያል ድሮፕ ቱል 3D እየሰራን ስላልሆነ እናልፈዋለን ኔክስት የምናገኘው ብለር ቱል ነው ብለር ቱል ጀስት ብለር ለማድረግ ነው ማለት ነው አንድን ኢሜጅ ብለር አድርጎልናል ማለት ነው ቢፎር እና አፍተር ሪዛልት ይሄው ኔክስት የምናገኘው ሻርፐን ቱል ነው
ሻርፐን ቱል ጥቅሙ ምንድነው? ሶፍት የሆኑ ኤጆችን ሻርፕ ለማድረግ እንጠቀምበታለን ማለት ነው። ለምሳሌ እንደምትመለከቱት እዚህ አካባቢ ሻርፕ ኤሪያ ሰርተናል ማለት ነው። ሙሉ ፎቶ ላይ አፕላይ ማድረግ ከፈለግን እንደዚህ በማድረግ በመቀባት ሻርፕ የሆነ ሪዛልት ማግኘት እንችላለን ማለት ነው። በመቀጠል ስሜሽ ቱል እናገኛለን። ስሜሽ ቱል የሚያደርግልን ደግሞ እንደዚህ አይነት ኢሜጅ ዲስቶርቶችን ይሰራልናል ማለት ነው። ፈለግነውን ነገር በስሜሽ ቱል እንደዚህ ያረግን ብረሽ ያረግንበት መስራት እንችላለን። ኔክስት የምናገኘው ዶጅ ቱል ነው። ዶጅ ቱል ማለት አንድን ቦታ ያለ ብራይትነስን የሚጨምርልን ነው ማለት ነው። ዳርክ የሆነ ኤሪያን እንደምትመለከቱት እዚህ ጋር ዳርክ የነበረውን ጸጉሩ አካባቢ፣ አይኑ አካባቢ ዳርክ የነበረውን ቆዳውን ያስተካከልኩት ነው ማለት ነው። ብራይትነሱን እየጨመርኩት ይሄንን የምንሰራው በዶጅ ቱል ነው። አያችሁት? ግማሽ ፊት ብራይትነስ የለውም፣ ግማሽ ፊት ብራይትነስ አለው ማለት ነው። ኔክስት በርን ቱል ነው። በርን ቱል ደግሞ የዛ ተቃራኒ ነው። ዳርከን ዘ ኢሜጅ ነው የሚሰራው ማለት ነው። ኢሜጃችንን ዳርከን ያደርግልናል። ዲክሪዝ ዘ ብራይትነስ ማለት ነው። እዚህኛው ፎቶ ላይ አፕላይ ማድረግ እንችላለን። ልክ እንደዚህ በመጠቀም ፎቶዎችንን ኤዲት ማድረግ እንችላለን ማለት ነው። በመቀጠል ስፖንጅ ቱል እናገኛለን። ስፖንጅ ቱል ጥቅሙ ምንድነው? የከለር ሳቹሬሽን ነው የሚያስተካክልልን ማለት ነው። እንደምትመለከቱት እዚህ ጋር ሁለት አማራጭ አለን፣ ሳቹሬት እና ዲሳቹሬት። ዲሳቹሬት እንጠቀም ከለራቸውን ይቀንስልናል ማለት ነው። ዲሳቹሬት ያደርግልን። ሳቹሬት ነክተን ደግሞ ስናደርግ ተመለከታችሁት ልዩነቱን። እንደዚህ አይነት ስራ መስራት እንችላለን ማለት ነው በስፖንጅ ቱል። ኦኬ ኔክስት ፔን ቱል እናገኛለን። ፔን ቱል የተለያዩ ፓዝ ወይም ሼፕ ወይም ደግሞ ፒክስሎችን ለመስራት ያገለግለናል። እዚህ ጋር ፓዝ ልበለው። እስከዚህ ከርቡ እስከሚያልቅበት ድረስ ሴሌክት አድርጌ ሼፑን ለመሳል ሞክራለሁ። ኤልቲ በመንካት እንመልሳታለን። እንደምትመለከቱት ፐርፌክት ባይሆንም ስለቸኮልኩኝ በፍጥነት ሴሌክት አድርጌዋለሁ። ፐርፌክት ባይሆንም ማለት ነው። ኦኬ ቴክስትን እንመለስበታለን። ወርታች ሄጄ ላሳያችሁ። ዳይሬክት ፓዝ ሴሌክሽን ቱል ነው። ፓዝ ሴሌክሽን ቱል የሰራነውን ፓዝ ሙቭ ለማድረግ ይጠቅመናል ማለት ነው። ዳይሬክት ሴሌክሽን ቱል አንዷን ፖይንት አድጀስት ማድረግ እንችላለን ማለት የተሳሳተነው ቦታ ስህተት ካለ ማስተካከል ያስችለናል ማለት ነው። እንደምትመለከቱት የተሳሳትኳቸውን ለማስተካከል እየሞከርኩ ነው። በዚህ መልኩ ልንሰራበት እንችላለን ማለት ነው። ኦኬ በመቀጠል የምናገኘው ቴክስት ቱል ነው። ሆሪዞንታል ቨርቲካል ታይፕ ማስክ ቱል፣ ሆሪዞንታል ታይፕ ማስክ ቱል እናገኛለን። ሆሪዞንታል ታይፕ ቱል የፈለግነውን ቴክስት ሆሪዞንታሊ ለመጻፍ ይረዳናል ማለት ነው። ከለር ማስተካከል እንችላለን።
ፎንቶችን መምረጥ እንችላለን እንደዚህ ያለ ማለት ነው ቨርቲካል ደግሞ የዛኛው ተቃራኒ ነው የሚጽፍልን ማለት ነው በቋሚ just ብለን እንጻፍበት እንደምትመለከቱት ሁለት አይነት ቴክስቶችን ጽፈናል ማለት ነው ኔክስት የምናገኘው ሃንድ ቱል ነው ሃንድ ቱል የምንሰራበትን ካንቫ እዚህ ፊት ለፊት ያለው ነው የሚታየንን ለማንቀሳቀስ ይጠቅማል ማለት ነው ኔክስት ሮቴት ነው ሮቴት ማድረጊያ ነች ገልብጠን መስራት ከፈለግን በፈለግነው shift ይዘን ሮቴት የምናደርግ ከሆነ ደግሞ በ15 ዲግሪ ስኬል ራሱ ሙቭ ያደርግልናል ማለት ነው ኦኬ ኔክስት የምናገኘው ዙም ነው ዙም ለማቅረብ ወይም ደግሞ ለማራቅ ማለት ነው መጠቀም እንችላለን እሺ በመቀጠል እዚህ ጋር የምናገኛቸው ከለር ፓኔል ይባላሉ ከለር ፓኔሎች ምን ተጠቀምበትን ከለር ምን መርጠው ማለት ነው ወይም ደግሞ ከዚህ በፊት የተጠቀምነው ከለር ካለ ስዊች ማድረግ እንችላለን ማለት ነው ቦታ ያቀያየርን ሁለቱን ከለሮች መጠቀም እንችላለን ማለት ነው ኦኬ በመጨረሻም እዚህ ጋር ስታንዳርድ ስክሪን ሞድ ፉል ስክሪን ወይም ደግሞ ፉል ስክሪን ሞድ አርገን ፎቶሾፕን እኛ በሚመችን መልኩ አርገን መጠቀም እንችላለን ማለት ነው ለዛሬ ያዘጋጀውላችሁ ቲዩቶሪያል ይሄን ይመስል ነበር ኮሜንት ሼር ላይክ ሰብስክራይብ ማድረግ አይረሳ በቀጣይ ትምህርቶችን እንገናኛለን ቻው